ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ለመደራረግ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውልን መመማር እንችላለን ማለት ነው። ኦኬ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው ረጃጅም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ መጻፍ እንችላለን የሚለውን አብረን የምናይ ይሆናል። እስክሪብቶና ወረቀት ይዛችሁ አብራችሁ ተከታተሉኝ። እዚህ ጋር እሱ እንደምናየው ምን ይላል? ረዥም አረፍተ ነገሮችን መጻፍ ይላል። ረዥም አረፍተ ነገሮችን መጻፍ። ኦኬ ልጀምር። አንደኛ አሁን ስራ እየሰራሁኝ ነው፣ ሲጨርስ እደውላለሁ። ስራ እየሰራችሁ የሆነ ሰው ሲደውልባችሁ አሁን ስራ እየሰራሁኝ ነው፣ ሲጨርስ እደውላለሁ ማለት ትችላላችሁ ማለት ነው። ኦኬ አማርኛው ልድገምላችሁ። አሁን ስራ እየሰራሁ ሁኜ ነው፣ ሲጨርስ እደውላለሁ። በአንድ ላይ አማርኛው ምን ይላል? አሁን ስራ እየሰራሁ ሁኜ ነው፣ ሲጨርስ እደውላለሁ ይላል። አ ኤን እንጠቀማለን። ሁ ኤች እና ዩ፣ ን ኤን እንጠቀማለን። አሁን ስ ኤስ እንጠቀማለሁ። ራ አር እና ኤ፣ ስራ ኢ እንጠቀማለሁ። የ ዋይ ኢ፣ ሰ ኤስ ኢ፣ ራ አር ኤ፣ ሁ ኤች ዩ፣ እየሰራሁ ሁ ኤች ዩ፣ ኘ ጂኤን ኢ፣ ሁኜ ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው ስ ኤስ እንጠቀማለሁ። ጨ ሲ ኤች ኢ፣ ር አር እንጠቀማለሁ። ስ ኤስ እንጠቀማለሁ። ስጨርስ እ እንጠቀማለሁ። ደ ዲኢ፣ ው ደብሊው እንጠቀማለሁ። ላ ኤልኤ፣ ለ ኤልኢ፣ ሁ ኤች ዩ፣ እደውላለሁ። በአንድ ላይ ምን ይላል? አሁን ስራ እየሰራሁኝ ነው፣ ሲጨርስ እደውላለሁ ይላል። ኦኬ አሁን የሚለው እንደዚህ ጻፍኩኝ፣ ስራ የሚለው እንደዚህ ጻፍኩኝ፣ እየሰራሁ የሚለው እንደዚህ ጻፍኩኝ፣ ሁኜ የሚለው እንደዚህ ጻፍኩኝ፣ ነው የሚለው እንደዚህ ጻፍኩኝ፣ ሲጨርስ የሚለው እንደዚህ ጻፍኩኝ፣ እደውላለሁ የሚለውን ደግሞ እንደዚህ ጻፍኩኝ ማለት ነው። ስለዚህ አሁን ስራ እየሰራሁኝ ነው፣ ሲጨርስ እደውላለሁ ይላል። ኦኬ ቀጣይ ደግሞ ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ። ቀጣይ ሳምንት ስራ መቀየር ወይም አዲስ ስራ መጀመር ብፈልጉ ምን ትላላችሁ ማለት ነው? ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ ማለት ትችላላችሁ ማለት ነው። ኦኬ አማርኛው ልድገመው። ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ። በአንድ ላይ አማርኛው ምን ይላል? ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ ይላል። ኦኬ ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ። ቀ ኬና ኢ፣ ጣ ቲና ኤ፣ ይ ዋይ እንጠቀማለሁ። ቀጣይ ሳ ኤስ ኤ፣ ም ኤም እንጠቀማለሁ። ን ኤን እንጠቀማለሁ። ት ቲ እንጠቀማለሁ። ሳምንት ቀጣይ ሳምንት አ ኤን እንጠቀማለሁ። ዲ ዲና አይ፣ ስ ኤስ እንጠቀማለሁ። አዲስ ስ ኤስ እንጠቀማለሁ። ራ አር ኤ፣ አዲስ ስራ። መ ኤምኢ፣ ጀ ጂኢ፣ መ ኤምኢ፣ አሁንም ር አር እንጠቀማለሁ። መጀመር እ እንጠቀማለሁ። ፈ ኤፍኢ፣ ል ኤል እንጠቀማለሁ። ጋ ጂኤ፣ ለ ኤልኢ፣ ሁ ኤች ዩ፣ እፈልጋለሁ። ስለዚህ በአንድ ላይ ምን ይላል? ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ ይላል። ኦኬ ቀጣይ የሚለው እንደዚህ ጣፍኩኝ፣ ሳምንት የሚለው እንደዚህ ጣፍኩኝ፣ አዲስ የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ፣ መጀመር የሚለው እንደዚህ ጣፍኩኝ፣ እፈልጋለሁ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ ይላል ማለት ነው። ኦኬ ቀጣይ ደግሞ የተሻለ ነገር ለማግኘት ጠንክረን መስራት አለብን። ኦኬ የተሻለ ነገር ለማግኘት ጠንክረን መስራት አለብን። ይህን ረዥም አረፍተ ነገር እንዴት እንደምቀይረው ላሳያችሁ። የተሻለ ነገር ለማግኘት
ጠንክረን መስራት አለብን። ኦኬ አማርኛው ድገምላችሁ። የተሻለ ነገር ለማግኘት ጠንክረን መስራት አለብን። በአንድ ላይ ይላል የተሻለ ነገር ለማግኘት ጠንክረን መስራት አለብን ይላል። ዋይ ተ ቲ ሻ ኤስ ኤች ኤ ለ ኤል ኢ የተሻለ ነ ኤን ኢ ገ ጂ ር አር እንጠቀማለሁ። ነገር የተሻለ ነገር ለ ኤል ኢ ማ ኤም ኤ ግ ጂ እና እንጠቀማለሁ። ኘ ጂ ኤን ኢ ት ቲ እንጠቀማለሁ። ለማግኘት ጠ ቲ ን ኤን እንጠቀማለሁ። ክ ኬ እንጠቀማለሁ። ረ አር ኢ ን ኤን እንጠቀማለሁ። ጠንክረን መ ኤም ኢ ስ ኤስ እንጠቀማለሁ። ራ አር ኤ ት ቲ እንጠቀማለሁ። መስራት አ ኤን እንጠቀማለሁ። ለ ኤል ኢ ብ ቢ እንጠቀማለሁ። ን ኤን እንጠቀማለሁ። አለብን። ስለዚህ በአንድ ላይ ምን ይላል? የተሻለ ነገር ለማግኘት ጠንክረን መስራት አለብን የሚለውን እንደዚህ መቀየር እንችላለን ማለት ነው። ኦኬ የተሻለ የሚለው እንደዚህ ጣፍኩኝ። ነገር የሚለው እንደዚህ ጣፍኩኝ። ለማግኘት የሚለው እንደዚህ ጣፍኩኝ። ጠንክረን የሚለውን እንደዚህ ጣፍኩኝ። መስራት የሚለው እንደዚህ ጣፍኩኝ። አለብን የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ የተሻለ ነገር ለማግኘት ጠንክረን መስራት አለብን የሚለውን እንደዚህ መቀየር እንችላለን ማለት ነው። ኦኬ ቀጣይና የመጨረሻ ደግሞ ምን ይላል? ዛሬ እረፍት ላይ ነኝ። መገናኘት እንችላለን። ኦኬ እረፍት ላይ ከሆናችሁ ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን። የሆነ ሰው ማግኘት ስትፈልጉ እና እረፍት ላይ ከሆናችሁ ምን ትላላችሁ ማለት ነው? ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን ማለት ትችላላችሁ ማለት ነው። ኦኬ አማርኛው ልድገምላችሁ አንዴ። ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን። ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን። ዛ ዜድ እና ኤ፣ ሬ አር ኢ፣ ዜድ ኤ ዛሬ የሚለው ስለዚህ ዜድ ኤ አር ኢ ዛሬ፣ እ እንጠቀማለሁ። ረ አር ኢ፣ ፍ ኤፍ እንጠቀማለሁ። ት ቲ እንጠቀማለሁ። እረፍት ላ ኤል ኤ ይ ዋይ እንጠቀማለሁ። ላይ ነ ኤን ኢ ኝ ጂ ኤን ነኝ። መ ኤም ኢ ገ ጂ ኢ ና ኤን ኤ ኘ ጂ ኤን ኢ ት ቲ እንጠቀማለሁ። መገናኘት እ ኢ እንጠቀማለሁ። ን ኤን እንጠቀማለሁ። ቺ ሲኤች ላ ኤል ኤ ለ ኤል ኢ ን ኤን እንጠቀማለሁ። እንችላለን። ስለዚህ በአንድ ላይ ምን ይላል ማለት ነው? ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን ይላል። ኦኬ ዛሬ የሚለው እንደዚህ ጣፍኩኝ። እረፍት የሚለው እንደዚህ ጣፍኩኝ። ላይ የሚለው እንደዚህ ጣፍኩኝ። ነኝ የሚለው እንደዚህ ጣፍኩኝ። መገናኘት የሚለው እንደዚህ ጣፍኩኝ። እንችላለን የሚለው እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን የሚለውን ረጅም አረፍተ ነገር እንደዚህ መቀየር እንችላለን ማለት ነው። ሶ በዛሬ ትምህርታችን በጣም ጠቃሚና አስፈላጊ የሆኑ ረጃጅም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። አሁን ስራ እየሰራሁ ሆኜ ነው። ስራ ሲጨርስ እደውላለሁ። ይሄው አሁን ስራ እየሰራሁ ሆኜ ነው። ሲጨርስ እደውላለሁ። ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ። ይሄው እንደዚህ ጣፍኩት። ቀጣይ ሳምንት አዲስ ስራ መጀመር እፈልጋለሁ። የተሻለ ነገር ለማግኘት ጠንክረን መስራት አለብን። ይሄው የተሻለ ነገር ለማግኘት ጠንክረን መስራት አለብን። እንደዚህ ቀየርኩት። ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን። ይሄው ዛሬ እረፍት ላይ ነኝ፣ መገናኘት እንችላለን የሚለውን እንደዚህ መቀየር ችለናል ማለት ነው። ስለዚህ እናንተም እስክሪብቶና ወረቀት ይዛችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ሊያስቸግረንና ጊዜ ሊወስድብን የሚችለን ኖርማል እንግሊዝኛው ነው እንጂ ይሄኛው አማርኛ በእንግሊዝኛው በጣም ቀላል ነው። የአንድ ወርና የሁለት ወር ትምህርት ነው ማለት ነው። ግን በጣም ብዙና በጣም አስፈላጊ ጥቅም ያለው ማለት ነው። ኢሞ ላይ ቢገቡ፣ ቴሌግራም ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት መደራረግ መጸጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እዚህ ጋር ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉን፣ መማር እንችላለን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቴንኪው